አንድ ሰው ከፈጣሪው በቀር ማንም የሌለው ጊዜ ሲደርስ ፈጣሪ ሁሉንም ነገር የሚያነሳበት ቅጽበት በሕይወቱ ውስጥ ይመጣ። ይህን የሚያደርገው ሊጎዳህ ስላልፈለገ ነው። ወደ የተሻለ ነገር እየተራህ ስለሆነ ነው። መቼም አንለይህም ያሉህ ወዳጆችህ ሲጠፉ፣ በትጋት የሠራህለት ገንዘብ ሲያልቅ፣ የምትተማመንባቸው ሰዎች ዝምታን ሲመርጡ እና የድሮ ሕይወትህ በሆነው ፍርስራሽ ውስጥ ብቻህን ስትቆም፣ ያኔ ነው ፈጣሪን በእውነት የምታገኘው። ብዙ ሰው ነገሮች ሲያምሩ ስለ እምነት ያወራል። ነገር ግን እግዚአብሔር ብቻህ እስከምትቀር ድረስ እርሱ ማን እንደሆነ በእርግጥ አታውቅ። ምክንያቱም ሌሎች ምርጫዎች እስካሉህ ድረስ በእነሱ ላይ መደገፍን አታቆም። አማራጭ ዕቅዶች እስካሉህ ድረስ በራስህ ላይ መታመንህን ትቀጥላለህ። ነገር ግን ሁሉም በር ሲዘጋና ጫጫታው ሲጠፋ ከእውነት ጋር ፊት ለፊት ትቆማለህ። ፈጣሪ ብቻ ያለህ ከሆነ ፈጣሪ ብቻ በቂህ ነው። በዚያ ቅዱስ ዝምታ ውስጥ የምትጠራው ሌላ ሰው ሳይኖር፣ ልታስደስተው የምትፈልገው ማንም ሳይኖር፣ አስመስለህ ለመቆየት ምንም ጉልበት ሳይኖርህ ሲቀር የሆነ ነገር ይለወጣል። ያኔ ብቻነትህ ወደ ፈጣሪ ትምህርት ቤት ይለወጣል። እግዚአብሔር በእውነት ማን እንደሆነ የምትማረው በዚያ ስውር የሕመምና እጅ የመስጠት ቦታ ላይ ነው። የተተወህ የመሰለህ ነገር በእውነቱ ዝግጅት እንደነበር ታገኛለህ። ኪሳራ የመሰለህ ነገር በእውነቱ ጠበቃ እንደነበር ትማራለህ። መጨረሻ የመሰለህ ነገር ደግሞ የለውጥ መጀመሪያ ብቻ ነበር። ፈጣሪ ሁሉንም ነገር ሲወስድ ሊያጠፋህ አይሞክርም። አዲስ አድርጎ ሊገነባህ የሞከረ ነው። ብቻነት ውስጥ የተወለደ እምነት። እውነተኛ እምነት ቀላል በሆነ ነገር ላይ አይቆም። በብቻነት ውስጥ ነው የሚወለደው። ኢዮብን ተመልከተው። በአንዲት ቅጽበት ሀብቱን፣ ልጆቹን እና ጤናውን አጣ። ያከብሩት የነበሩ ሰዎች ጀርባቸውን አዞሩበት። የገዛ ሚስቱ ፈጣሪን ስደበውና ሙት አለችው። ነገር ግን አመድ ላይ እንኳ ሆኖ ኢዮብ ድምጁን ከፍ አድርጎ እስከ እግዚአብሔር ሰጠ፣ እግዚአብሔርም ነሣ፣ የእግዚአብሔር ስም የተመሰገነ ይሁን ብሎ አወጀ። ኢዮብ 1:21። ኢዮብ ከፈጣሪ በቀር ምንም ሳይከረው የማይናወጥ እምነት አገኘ። ዳዊትም ቢሆን ንጉሥ ከመሆኑ በፊት በዋሻዎች ተደብቆ ነበር። ሰራዊት የለውም፣ ቤተ መንግሥት የለውም፣ ታማኝ ጓደኞች የሉትም። እርሱና ፈጣሪ ብቻ። ቢሆንም በዚያች ብቸኛ ሌሊት እንዲህ ሲል ጻፈ፣ እስከ አባቴና እናቴ ቢተውኝም እግዚአብሔር ግን ይቀበለኛል። መዝሙር 27:10። ብቸኝነት ለእርሱ ቅጣት አልነበረም፣ የመዘጋጃ ጊዜው ነበር። እግዚአብሔር ብዙ ጊዜ ታላላቅ አገልጋዮቹን ለዓለም ከመግለጡ በፊት በጸጥታ ወራት ይደብቃቸዋል። በፈጣሪ መደገፍ ኃይልን ይከፍታል። የምንደገፍባቸው ሰዎች እስካሉ ድረስ ራሳችንን ጠንካሮች እንደሆንን እናስባለን። ነገር ግን የምንደገፍበት ማንም ሳይቀር ያኔ በፈጣሪ ብቻ መደገፍን እንማራለን። ሙሴ ይህን በምድረ በዳ ተማረ። ምንም ዕቅድ፣ ምንም ጥንካሬ አልነበረውም። ሆኖም ወደ ላይ ሲመለክ ፈጣሪ መናን ከሰማይ ላከለት። ዘጸአት 16። ሕዝቡም ሲጠሙ ከዓለት ውሃን አፈለከላቸው። ዘጸአት 17። መልእክቱ ግልጽ ነበር። ሚያስፈልገህ ነገር የሚመጣው ከሰው ጥረት ሳይሆን በእግዚአብሔር መመካት ነው። ጳውሎስ ይህን እውነት በፊልጵስዩስ 4:19 ላይ ደግሞታል። እስከ አምላኬም በሚያስደንቅ የክብሩ ባለጠግነት በክርስቶስ ኢየሱስ ሚያስፈልጋችሁን ሁሉ ይሞላላችኋል። አንድ ሰው ከፈጣሪ በቀር ማንም ሳይኖረው ሲቀር ከዚህ በፊት አይቶ የማያውቀውን ተአምር ያያል። አንዳንዴ እግዚአብሔር ሁሉንም ነገር እንድታጣ ይፈቅድልሃል፣ ሊሰብርህ ሳይሆን ሁሌም እርሱ ብቻ በቂ እንደሆነ ሊያሳይህ። ፈጣሪ ብቸኛ አማራጭህ ሲሆን ከጅምሩም ምርጥ ምርጫ እርሱ እንደነበር ታገኛለህ። ብቻነት ወደ ቅርበት ይለወጣል። ከፈጣሪ በቀር ማንም ሳይኖርህ ሲቀር ብቸኝነትህ ይለወጣል። የተተወህ የሚሰማህ ቦታ መሆኑ ቀርቶ እርሱን በጣም የምትቀርበት ቦታ ይሆናል። ኢየሱስም ይህንን ያውቅ ነበር።
ከእያንዳንዱ ትልቅ ውሳኔ በፊት ወደ ብቻ ቦታዎች ወጥቶ ይጸልይ ነበር። ሉቃስ 5:16። እነዚያ ጸጥ ያሉ ጊዜያት የጠፉ አልነበሩም፣ ቅዱስ ነበሩ። መዝሙር 34:18 እንዲህ ይላል፣ እስከ እግዚአብሔር ለተጎዱ ልቦች ቅርብ ነው፣ የተጨነቁትን ሰዎችም ያድናቸዋል። ለዚህ ነው ብቸኝነትህ ባዶ ያልሆነው፣ የተቀደሰ ቦታ ነው። አምልኮህ እውነተኛ የሚሆነው እዚያ ነው። ልብህ ፈጣሪ እንዲሞላው ቦታ የሚያገኘው እዚያ ነው። ሁሉም ሰው ሲርቅ እርሱ ይቀርባል እና በዚያ ጸጥታ ውስጥ ድምፁ ከምን ጊዜውም በላይ ይጮኻል። ፈተና የማይበጠስ ብርታትን ይፈጥራል። አንድ ሰው ከፈጣሪ በቀር ማንም ሳይኖረው ሲቀር እሳት አይበላውም፣ ያጠራዋል እንጂ። ዮሴፍ ይህንን ጠንቅቆ ያውቅ ነበር። በዘፍጥረት 50:20 ላይ እንዲህ ሲል አወጀ፣ እስከ እናንተ በእኔ ላይ ክፉ ነገር አሰባችሁ፣ እግዚአብሔር ግን ብዙ ሕዝብን ለማዳን እንደ ዛሬው ለበጎ አደረገው። ብቸኝነቱ ዝግጅት ነበር። በዮሴፍ ታሪክ ውስጥ ያለው የእያንዳንዱ የወህኒ ቤት ክፍል ወደ ቤተ መንግሥት የሚወስድ ደረጃ ነበር። ያዕቆብ 1:24 ያስታውሰናል፣ እስከ የእምነታችሁ መፈተን ትዕግሥትን እንደሚያደርግ ስታውቁ በብዙ ዓይነት ፈተና ውስጥ ስትገቡ ሁሉን ደስታ አድርጋችሁ ቁጠሩት። ብቸነት ወደ ቅርበት ይለወጣል። ከፈጣሪ በቀር ማንም ሳይኖርህ ሲቀር ብቸኝነትህ ይለወጣል። የተተወህ የሚሰማህ ቦታ መሆኑ ቀርቶ እርሱን በጣም የምትቀርብበት ቦታ ይሆናል። ኢየሱስም ይህንን ያውቅ ነበር። ከእያንዳንዱ ትልቅ ውሳኔ በፊት ወደ ብቻ ቦታዎች ወጥቶ ይጸልይ ነበር። ሉቃስ 5:16። እነዚያ ጸጥ ያሉ ጊዜያት የጠፉ አልነበሩም፣ ቅዱስ ነበሩ። መዝሙር 34:18 እንዲህ ይላል፣ እስከ እግዚአብሔር ለተጎዱ ልቦች ቅርብ ነው፣ የተጨነቁትን ሰዎችም ያድናቸዋል። ለዚህ ነው ብቸኝነትህ ባዶ ያልሆነው፣ የተቀደሰ ቦታ ነው። አምልኮህ እውነተኛ የሚሆነው እዚያ ነው። ልብህ ፈጣሪ እንዲሞላው ቦታ የሚያገኘው እዚያ ነው። ሁሉም ሰው ሲርቅ እርሱ ይቀርባል እና በዚያ ጸጥታ ውስጥ ድምፁ ከምን ጊዜውም በላይ ይጮኻል። ፈተና የማይበጥስ ብርታትን ይፈጥራል። አንድ ሰው ከፈጣሪ በቀር ማንም ሳይኖረው ሲቀር እሳት አይበላውም፣ ያጠራዋል እንጂ። ዮሴፍ ይህንን ጠንቅቆ ያውቅ ነበር። በዘፍጥረት 50:20 ላይ እንዲህ ሲል አወጀ፣ እስከ እናንተ በእኔ ላይ ክፉ ነገር አሰባችሁ፣ እግዚአብሔር ግን ብዙ ሕዝብን ለማዳን እንደ ዛሬው ለበጎ አደረገው። ብቸኝነቱ ዝግጅት ነበር። በዮሴፍ ታሪክ ውስጥ ያለው እያንዳንዱ የወህኒ ቤት ክፍል ወደ ቤተ መንግሥት የሚወስድ ደረጃ ነበር። ያዕቆብ 1:24 ያስታውሰናል፣ እስከ የእምነታችሁ መፈተን ትዕግሥትን እንደሚያደርግ ስታውቁ በብዙ ዓይነት ፈተና ውስጥ ስትገቡ ሁሉን ደስታ አድርጋችሁ ቁጠሩት። ሕይወትህ ባዶ የመሰለህ ከሆነ፣ በዙሪያህ ያለው ሁሉ ፈርሶ ከሆነ ይህንን ወቅት እንደ ቅጣት አስቆጥረው። ከዚህ በፊት ከምታውቀው በላይ በጥልቀት ፈጣሪን እንድታውቅ እየቀረበልህ ግብዣ ነው። እርሱ ካንተ ጋር ገና አላበቃም። መሠረትህ በእርሱ ላይ ብቻ እንዲቆም ድጋፎችን እያነሳ ነው። ለዘላለም የሚቆይ ነገር እንዲገነባ ጊዜያዊ የሆኑትን ነገሮች እያፈረሰ ነው። ስለዚህ ከዝምታ አትሽሽ፣ ተቀበለው። ምክንያቱም የሚናገረው በዝምታ ውስጥ ነው። የሚፈውሰው በረጋ መንፈስ ውስጥ ነው። ሙሉ የሚያደርግህ ደግሞ በብቻነትህ ውስጥ ነው። ሰዎች፣ ዕቅዶችና ያለነሱ መኖር የማትችል የመሰሉህን ነገሮች አጥተህ ይሆናል። ነገር ግን ፈጣሪን አሁንም ካለህ ሁሉንም ነገር አለህ። ታሪክህ አያልቅም፣ ገና የተጀመረ ነው። ፈጣሪ ሁሉ ነገርህ ሲሆን ሁል ጊዜ እንድትሆን የታሰብከው ሰው ትሆናለህ።